የዳቦ ፋብሪካ በዩናይትድ አረብ ኤሚሬት ክራውን ፕሪንስ ሼክ መሐመድ ድጋፍ በፈርስት ሌዲ ኦፊስ የሚገነባ ነው። እንደምታስታውሰው ሸገር ዳቦ ከዚህ ቀደም በሼክ መሐመድ አላሙዲን ተገንብቶ እስከ 1 ሚሊዮን ዳቦ አዲስ አበባ ውስጥ ማቅረብ ተሞክሯል። ግን ያ በቂ አይደለም። የአዲስ አበባ ቁጥር በጣም እየበዛ ነው ያለው። በርካታ ዳቦ ፋብሪካዎች ያስፈልጉናል። ለዚያም ሲባል ሼክ መሐመድ እንዲያግዙን ጠይቀን ነበር። ፋይናንሱን እሳቸው ረድተው የፈርስት ሌዲ ኦፊስ ደግሞ እዚህ ቦታ ላይ እንዳየው በጣም ዘመናዊ የሚባል ፉሊ ኦቶሜትድ የሆነ በብዙ ነገር አሁን ያለውን ቴክኖሎጂ የተላበሰ በቀን 1 ሚሊዮን ገደማ ዳቦ የሚጋግር ፋብሪካ ነው። ስራው በጣም ተስፋ ሰጪ ነው። መሬቱ ወስዶ ዲዛይን ሰርቶ ቤት ገንብቶ ማሽን ተክሎ አሁን ቴስት እየተደረገ ነው ያለው። አንድ 15 ቀን አካባቢውን ማሰማመር፣ ሳር መትከል፣ ዛፍ መትከል እና ፕሮዳክቱን ከማርኬት ጋር የማገናኘት ስራ ምናልባት 15-20 ቀን ሊወስድ ይችላል። ግን ስራው አልቋል። በአንድ ወር ገደማ ወይም ከዛ ባነሰ ጊዜ ውስጥ ይመረቃል የሚል ግምት አለኝ። የነዋሪዎችን የዳቦ ጥያቄ የመመለስ ስራም ከአዲስ አበባ አልፎ ወደ ክልል ከተሞችም ይቀጥላል ብለዋል ጠቅላይ ሚኒስትሩ። በቀጣይ ዓመት ደግሞ በቀን 1 ሚሊዮን ዳቦ መጋገር የሚችሉ የዳቦ ፋብሪካዎችን በ10 ከተሞች ለመገንባት መታቀዱን ተናግረዋል። እንግዲህ እግዚአብሔርም ረድቶን ተባብረን ቢያንስ በሚቀጥለው ዓመት እስከ 10 የሚጠጉ የዳቦ ፋብሪካዎች በዋና ከተሞች እንደ ጎንደር፣ እንደ ሶዶ፣ እንደ ሐዋሳ፣ እንደ ድሬዳዋ እንደዚህ ዋና ከተሞች ላይ እስከ 10 ገደማ ተጨማሪ ዳቦ ፋብሪካዎች መትከል እንፈልጋለን። እንግዲህ ለምሳሌ ድሬዳዋና ሐረር መካከል ላይ 1 ሚሊዮን ዳቦ ብትጋግር ለሐረማያ ዩኒቨርሲቲ፣ ለድሬዳዋ፣ ለሐረር፣ ለህዝቡ አካባቢ 100% ባይሆን ቢያንስ ከ50% በላይ ይሸፍናል። ጎንደር አካባቢ ያለው ህዝብ ይታወቃል ብዛቱ። ግን 1 ሚሊዮን ዳቦ ብትጨምርለት ቀላል አይደለም ትርጉሙና እነዚህ ዋና ከተማዎች ላይ መንግስትም ኢኒሼቲቭ ወስዶ ፕራይቬት ሴክተርም ያበረታታ ይሰራል። ይሄ በጣም አስፈላጊ ነገር ነው። ከዚህ ቀደሙ ሙሉ ጊዜ ወስዶ ቤት ውስጥ ዳቦ እየጋገሩ ያንን ፕሮሰስ ሁሉ እናቶች እንዲያደርጉ ማድረግ አሁን ካለው ሩጫ ጋር አይሄድም። በፍጥነት ዳቦ የሚጋገርበት መንገድ መፍጠርና ሰው በቀለለ ቁርሱን እየበላ ወደ ስራ መሄድበት መንገድ እየፈጠርን ካልሄድን ብልጽግና ማረጋገጥ ይከብዳል። ዘንድሮ የበጋ ስንዴ ምርት ውጤት መገኘቱን የተናገሩ ጠቅላይ ሚኒስትሩ በቀጣይ ዓመትም ይህንኑ በማሻሻል የምግብ ፍላጎታችንን በራሳችን ማሟላት ከተቻለ ከተረጅነት መላቀቅ እንችላለን ብለዋል። ይህንን በትብብር አጠናክረን መቀጠል ከቻለን የኢትዮጵያን ብልጽግና ማረጋገጥ ይቻላል ነው ያሉት። ዘንድሮ በበጋ የስንዴ ምርት ከፍተኛ ውጤት ተገኝቷል። ብዙ ሚሊዮን ኩንታል ነው ያገኘነው። በሚቀጥለው ዓመት እሱም በከፍተኛ ደረጃ እናሻሽላለን ብለን እናስባለን። ስንዴ ካመረትን ዳቦ ፋብሪካ ካለን፣ ጤፍ ካመረትን ዳቦ ፋብሪካ ካለን እና መብላት ከቻልን ሰዎች በሆዳችን እያታለሉ በሆዳችን እያያዙ ያሻቸው እንዳያደርጉ ስለሚያደርግ ኢትዮጵያውያን ምርጥ መሬት አለን። ዝናብ እያገኘን ነው። ዝናብ የሚያሳድግ የችግኝ ተከላ ስራ እየሰራን ያለነው ትብብሩን፣ ህብረቱን፣ መተዛዘኑን፣ ፍቅሩን፣ መደማመጡን ከጨመርንበት እኛ ረጂ እንጂ ተረጂ መሆን የሚገባን ህዝቦች አይደለንምና በዚሁ አግባብ መሄድ እንድንችል ነው የተሰራ ያለው። እዚህ ቦታ አንዱ የሚጠበቀው እዚህ አካባቢ ያሉ ወላጅ አልባ የሆኑ ህጻናት፣ ጎዳና የሚተዳደሩ ልጆች ትናንሽ ስራ እየሰሩ ሳር እያጨዱ ዳቦ ይበሉበትን አንዳንድ ቆሻሻ እያጸዱ ዳቦ ይበሉበትን ነገርም ሁሉ ያመቻቻል ይሄ ፋብሪካ ብለን እንጠብቃለን። በዛው ሐሳብ የተሰራ ያለው በጎዳና ላይ ያሉ ልጆቻችን ቢያንስ አንዳንድ ዳቦ በቀን የሚያገኙበትን ነገር ማድረግ ከቻልን ትልቅ ድል ስለሆነ ለዚያ ስኬት በጋራ ትብብር መስራት ይኖርብናል። ምርጫው እንደምታየው በጣም ሰላማዊ ነው። በሰላም መጨረስ፣ ለተመረጠ ሰው መንግስት መስጠት፣ ብንመረጥም ባንመረጥም በትብብር ማገልገል፣ አገርን ማበልጸግ፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ሊያሸማቅቁ ሊያስቀሩ የሚፈልጉ ኃይሎች እንደማይችሉ ማሳየት፣ ያን ማድረግ ከሁሉም ዜጎች የሚጠበቅ ይሆናል። የሐሳብ ልዩነት ዛሬም ወደፊትም ይኖራል። ግን የሐሳብ ልዩነት ለገበያ የሚቀርብና በገበያ የሚወሰን እንጂ የሚያጣላ የሚያለያይ መሆን ስለማይችል በዚህ ሐሳቤ ነው እየተከደ ያለው። የርሶ የሚመሩት ፓርቲ ውሳኔያቸውን ለመቀበል ምን ያህል ዝግጁ ነው? መመረጡና መምራቱ የትግላችን ውጤትና ፍሬ ነው። የተወረረ መሬትን የማያስመልሰው ምንድነው ምላሹት? ከህግ አግባብ ውጪ የኢትዮጵያን አንድ ስንዝር መሬት ወስዶ መቀመጥ አይችልም። ኢትዮጵያን ስራ ለማገዝ አይደለም የገባው ነው ያሉት። እነሱ መጠየቅ ነው የሚሻለው። የመጠየቅ ዋጋ የለውም። ወያኔ ተጠናክሮ በ81 ሽሬን እንኳን መቋጠር የተቻለ ድርቁን ተጠቅሞበታል ያለው በደንብ አሁን የት አደረሳችሁ? የዛን ዕለት እኮ የኢትዮጵያ መንግስት
ለሰራተኞቹ ደሞዝ ይከፍል አይችልም። እንኳን 450 ሚሊዮን ዩሮ ህዳሴ ላይ ኢንጀክት ማድረግ ቀርቶ ደሞዝ መክፈል አይችልም። ተቀበላላችሁ እንደዚህ አይነት ሪፖርቶች? የክሱ ጭብጥ የጥይቴን ዋጋ ቤተሰቦቹ ይከፍሉልኝ የሚል። ክቡር ጠቅላይ ሚኒስትር ሰው ሰራሽ ረሃብ ሊከሰት ይችላል፣ ችግር ያጋጥማል የምትሉበት ቦታ ደግሞ መከላከያ ያጅባቸዋል። ሪስክ አለ። አይ መታጀብ አንፈልግም። ለምን? ብታልፍም በዚህ ታሪካዊ ቀን ኢትዮጵያችን አሸንፋለች። እንኳን ደስ አለን። የኢትዮጵያ ታሪክ በሁለት ተቃራኒ የሉዓላዊነት እውነቶች የሚላጋ ነው። ቀዳሚው የሀገራችንን ሉዓላዊነት ከማንኛውም የውጭ ኃይል ተከላክለን ለዘመናት አስረክበናል። በዚህም የተነሳ ነፃነቷን የጠበቀችና ታፍራና ተከብራ የኖረች ሀገር መስርተናል። በተቃራኒው የህዝብን የስልጣን ሉዓላዊነት ማስከበር አልቻልንም። የህዝብን ሉዓላዊ የስልጣን ባለቤትነት ማረጋገጥ ባለመቻላችን እሱን ተከትለው በሚመጡ ችግሮች ሀገራዊ ህልውናችን ለተደጋጋሚ አደጋ ተጋልጧል። ይህን የታሪካችንን እውነታ የመቀየር አጋጣሚ በተደጋጋሚ አግኝተን ነበር፣ ግን አልተጠቀምንበትም። ህዝብን ሉዓላዊ የስልጣን ባለቤት የሚያደርግ ዲሞክራሲያዊ ስርዓት ውስጥ እንድንገባ ታሪክ ዛሬ ሌላ እድል ሰጥቶናል። ወደ ዲሞክራሲ የሚደረግ ሽግግር ወደ ኋላ በሚስብ ያለፈ ኢዲሞክራሲያዊነትና ወደፊት በሚታይ አዲስ የዲሞክራሲ ብሩህ ተስፋ መካከል የሚገኝ ነው። ከሽግግሩ አልፎ ዲሞክራሲን በማይነቃነቅ መሰረት ላይ ማቆም የሚቻለው ወደ ኋላ የሚስበንን ኃይል ለመታገል በምንጨርሰው ኃይል ሳይሆን ወደፊት በምንገነባው ስርዓት ላይ ትኩረት በማድረግና እየተገነቡ የሚሄዱ ጠንካራ የዲሞክራሲ ጡቦችን በማስቀመጥ ነው። ውድ ኢትዮጵያውያን፣ እስካሁን በሀገራችን የተደረጉ ዲሞክራሲን የመትከልና የማጽናት ትግሎች ያለፈውንና የነበረውን በመታገል ስኬታማ ሆነው ነበር። አያስፈልግም የምንለውን ያለፈውን ስርዓት ካስወገድን በኋላ ግን ለወደፊት የሚያስፈልገንን በሚገባ አንተክለውም፣ ተክለንም አናሳድገውም። በዚህም ምክንያት ከትግሉ መነሻ እንጂ ከመድረሻው ላይ መቆም አልተቻለም። ትግላችን ሁሌም በእንጥልጥሉ የሚቋጭ ለፍሬ የማይበቃ ባለፍንበት መንገድ ዳግም እንዳንመለስ የሚያደርገን አልሆነም። ለዲሞክራሲ ታግለን የዲሞክራሲን ችግኝ የመንከባከብ ፍላጎቱ አይኖረንም። በአንዲት ምሽት ዲሞክራሲያዊ ሆኖ የሚያድር ሀገር እንደሌላው ቀን ለዲሞክራሲ ግንባታ ወሳኝ የሆኑ ጡቦችን ችላ ሳንል አንዱን በሌላው ጡብ ላይ እየደረደርን መጓዝ መማር አለብን። ከዚህ አንጻር ሲታይ የዘንድሮ ምርጫ በብዙ መልኩ ለዲሞክራሲ ግንባታ ወሳኝ ከሆኑ እርምጃዎች እንዳንዱ ስለሆነ ልምዶቻችን ወደፊት ለምናደርጋቸው እልፍ ምርጫዎች ጥሩ መነሻ ተደርገው መወሰድ አለባቸው። የተከበራችሁ ተፎካካሪ ፓርቲዎች፣ ለዚህ ምርጫ መሳካትና ሰላማዊ ሆኖ መጠናቀቅ ተፎካካሪ ፓርቲዎች ጫናዎችን ሁሉ ተቋቁማቸዋል። ስህተቶችን በማረምና በመታገስ ከፍ ያለ ሚና ተጫውታቸዋል። ለዚህም ያለኝን አክብሮት ሳልገልጽ አላልፍም። የሀገራችን ሁለንተናዊ ችግሮች ውስብስብና ተደራራቢ መሆናቸውን ተገንዝባችሁ ምርጫም ችግሮቻችንን ለመፍታት አንዱ መንገድ እንጂ በራሱ ብቸኛ መፍትሄ አለመሆኑን አምናችሁ ለዲሞክራሲያዊ ልምምዳችን የመጀመሪያውን ጡብ በጋራ ስላስቀመጣችሁ ይህንን ተግባራችሁን ታሪክ ሲዘክረው ይኖራል። በምርጫው የትኛውን ፓርቲ ቢያሸንፍ ሂደቱ ዲሞክራሲያዊና ሰላማዊ ሆኖ መጠናቀቁ በራሱ ከአንድ የምርጫ ዙር አሸናፊነት በላይ ነው። ይህም የዲሞክራሲ ልምምዳችንን አንድ እርምጃ ወደፊት የሚያስኬድ ስለሆነ ለሀገራችን ትልቅ ትርጉም ያለው ተግባር ነው። የተከበራችሁ የምርጫ ቦርድ አመራሮችና ሰራተኞች፣ ይህን ታሪካዊ ምርጫ ለማከናወን ኃላፊነት ስትረከቡ ነገሮች አልጋ ባልጋ እንደማይሆኑላችሁ ተገንዝባችሁ እንደሆነ ይታወቃል። ከዚህ ቀደም ያልነበረ ልምምድን የማምጣት ከያቅጣጫው በሚወረወሩ እንቅፋቶች ሳይበገሩ ገለልተኛ የምርጫ ማስፈጸሚያ ተቋም የመገንባት ተአማኒና ዘላቂ ሆኑ አሰራሮችን ለሀገራችን የመዘርጋት አስደናቂ ጉዞ ተጉዛችኋል። ተጀምሮ እስኪያልቅ ሁሉንም ተፎካካሪዎች በኩልነት ተመልክታችሁ የአሰራር ግልጽነትን ፈጥራችሁ ምርጫው ተአማኒነቱ እንዲጠበቅ በማድረጋችሁ በዲሞክራሲያዊ ልምምዳችን ውስጥ ጉልህ አሻራ አኑራችኋል። ለዚህ ኢትዮጵያ ደጋግማ ታመሰግናችኋለች። ሚዲያዎች፣ ታዛቢዎች፣ የሲቪክ ማህበራትና አጋር አካላት ሁሉ ምርጫው ነፃ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በማድረግ ከመነሻው እስከ ፍጻሜው የተጋችሁ የምርጫ አስፈጻሚዎች፣ በጎ ፈቃደኞች፣ ታዛቢዎች፣ የሲቪክ ማህበራት፣ ሚዲያዎች፣ ጋዜጠኞችና ሌሎችም ውጤቱ የእናንተም ነውና እንኳን ደስ ያላችሁ። የምርጫው ሂደት ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ አሻራችሁን ያኖራችሁ ሁሉም አካላት በኢትዮጵያ የዲሞክራሲ ስርዓት ግንባታ ላይ ታሪክ ሰርታችኋል። አንዳንዶች ሸርተት ባሉበት ወቅት
ከኢትዮጵያ ሕዝብ ጎን ሳትለዩ የምናደርገው የፖለቲካ ሽግግር እንዲሳካ ዓለም አቀፍ አጋር ሀገራትንና ተቋማትን ኢትዮጵያ ታመሰግናቸዋለች። የጸጥታና ደህንነት አካላት በሙሉ የምርጫው ሂደት ከተጀመረበት ዕለት አንስቶ በየአቅጣጫው የተከፈተውን ፈተና በማርገብ ጸጥታ በማስከበር ህዝቡ ሰላምና ደህንነት ተሰምቶት እንዲመርጥ ሌትና ቀን የለፋችው የጸጥታ ኃይሎች በዚህ ወሳኝ ወቅት ኢትዮጵያ ሉዓላዊነቷ ተጠብቆ ህዝቦቿ ሉዓላዊ የስልጣን ባለቤትነታቸው እንዲረጋገጥ የከፈላችሁት መስዋዕትነት በታሪክ የሚዘከር ነው። በመጨረሻም በቀጣይ ቀናት የድምጽ ቆጠራ ተካሂዶ ውጤት እስኪገለጽ ምንም አይነት ችግሮች እንዳይፈጠሩ እስካሁን በመጣንበት ሰላማዊ ሂደት እንድንቀጥል ለሁሉም የፖለቲካ ፓርቲዎች ጥሪዬን አቀርባለሁ። በአራቱም አቅጣጫ የሚኖረው ህዝባችንም ከምርጫ አስፈጻሚዎችና ከጸጥታ አካላት ጋር በመናበብ የተጀመረውን ሰላማዊ ምርጫ ከፍጻሜው እንዲደርስ መልካም ትብብራችሁ እንዳይለይ ስል ከታላቅ አክብሮት ጋር አሳስባለሁ። በልዩ ልዩ ምክንያቶች ምርጫ ያልተደረገባቸውን አካባቢዎች ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ዛሬ በጀመርነው መልኩ ምርጫ እንዲደረግባቸው የሁሉንም አካላት የላቀ ርብርብ ይፈልጋል። የዚህኛው ስኬትም ለዚያኛው ብሩህ ተስፋ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ሰኔ 14 ቀን 2013 ዓ.ም